አብርሽ እንግዲህ ፍዝዝ ብሎ እንዲሁም ደግሞ የአንገት ሀብሉን የሩታ የሰጠችውን አድርጎታል። አሁን ላይ አብርሽ በቃ ተሩታ ውጭ ወደ ውጭ ማለት ጀምሯል። ምን አስነክተውት ነው ግን? ኤፍሬምና ሩታ ምን አስነክተውት ይሆን እንደዚህ የሆነበት? ፍዝዝ ብሎ ኤርሜላ መታ ስትስመው ነካችኝ እኮ ሳመችኝ እኮ እያለ ነበረ። እና ሩታ በነገራችን ላይ ሩታ ጀግና ናት፣ እውነት ለመናገር ማለት ነው። ብዙዎቹ እንድትወድቅ እንዲሁም ደግሞ የተለያየ ኮመንት ሲሰጧት ዘወር ብላ ተስራዋ ውጭ የማታይና ጀግና ናት። እኔ በጣም ገዳፊ ሆነኝና ግን ደግሞ አሁን ላይ ኤርሜላ መታ ስትስመውም ሆነ የኔ ፍቅር ብላ ስትለው ለራሱ መልስ እየሰጠ አይደለም። ነገር ግን ምን አድርገውት ይሆን በማለት ሁሉም ጥያቄ ሆኖባቸዋል። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ለዚህ ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እንዲሁም ነባርቶይ ላይክ ሼር እያደረጋችሁ ስለምታበረታቱኝ እጅግ አመሰግናለሁ። አብርሽና ሩታ ታረቁ። አብርሽና ሩታ በመታረቃቸው በጣም ብዙዎቻቸው ደስተኛ ናቸው። ምክንያቱም አንድ ሰው ሲወዱ እስተ ሁሉም ነገሩ ስለሆነ እስከ ዛሬ ድረስ ሩታ በምታደርገው ነገር ብታናዳቸውም ግን ተጎኗ ለሆኑ ብዙ እህቶቿ አመሰግናለሁ ታንኪው በማለት ፍቅሯን ገለጠችላቸው። አብርሽና ሩታ አብሮ በመሆናቸው በጣም ብዙ ሰዎች ደስተኛ ነበሩ። እንዲሁም ሩታ በጣም ደስተኛ ናት። ከልጅ አባት ጋራ ልጅን በፍቅር ማሳደግ እፈልጋለሁ ብለው ሩታ ጀግና ናት። እኔ በጣም የማፈቅራትና የምወዳት ሚስቴ ናት አለ አብርሽ። ነገር ግን መጨረሻው ነገር በጣም ያሳዝናል። አብርሽ በዚህ ምክንያት እንደዚህ መሆኑ በጣም ከባድ ነው። በነገራችን ላይ ስለ ቤቱ ስለዚህ ቤት በኋላ ላይ እመለስላችኋለሁኝ። ይህን ቤት ለምን አመጣሽው? የሚሸጥ ነው ወይስ የሚገዛ ብላችሁ ጥያቄ እንዳይሆንባችሁ በሁለተኛ ቪዲዮ እመለስላችኋለሁኝ። እንዲሁም ኤርሜላ የኔ ፍቅር ምን ነው ጠፋ? ስልክ አታነሳልኝም በሰላም ነው ብላ ስትጠይቀው አብርሽ ግን ሩታን ነካችኝ እኮ ሳመችኝ እኮ እያላት ነበረ። ግን አብርሽ ትክክል ነው። አብርሽንማ የሆነ ነገር እንደመረዙትና የሆነ ነገር እንዳረጉት ያስታውቃል። አብርሽ እንደዚህ አልነበረም። ለኤርሜላ ያለው ፍቅርና እንዲሁም ሲቀበላት የኔ ፍቅር እወድሻለሁ እያለ እየሳመ ነበር። ዛሬ ላይ ግን ስነካው እንኳ ሩታ ነካችኝ እኮ ለምን ሳመችኝ ብሎ ወደ ሩታ ነው ጥያቄውን ያቀረበው። ግን አብርሽ መሆኑ ነው? ምን አደረጉት? በዚህ ምክንያት በቅጥፍ እንደዚህ ሊቀየርበት የቻለው በምን ምክንያት ነው? እኔ ካሁን ወደ እንዳ የምወዳት ሩታን ነው። ልጄንም ሳየው በጣም አሳዘነኝ። ልጄ ጋ ሁኔ አብሬ ልጄን ማሳደግ እፈልጋለሁ። ለተፈጠረው ሁሉ ነገር በጣም ይቅርታ በማለት አብርሽ ተናገረ። በነገራችን ላይ አብርሽና ሩታ በጣም ጀግናና ትሁት ናቸው። ለሰዎች ለብዙዎቻቸው መንስኤ የሆኑ ናቸው። ብዙ ዩቱበሮች የተቀየሩት በነሩታ ምክንያት ነው። እናም ዛሬ ላይ ሩታን አለማድነቅ አይቻልም። ሜዳ ላይ ስትመጣ ንጥህናዋ ዘና ፈታ ብላ ቀብረር ብላ መምጣቷ የብዙዎችን ልብ የማረከ ነው። አብርሽና ሩታ ታሁን ወደ እንዳ አብረን እንሆናለን ብለው ባሉ ኤርሜላ በጣም ልቧ ተሰበረ። እንዴት አብርሽ በዚህ ቅጥፍ ላይ እንዴት ሊሆን ቻለ? በዛ ላይ ደግሞ ሩታ የገዛችለትን ሀብል አድርጎታል። ይሄማ የሆነ ችግር አለው በማለት የሁላቸውም ጥያቄ ነበር። ሩታና አብርሽ ተተለያዩ ቀን ጀምሮ
የበጣም ብዙዎቹ የኮመንታተሮች ጥያቄዎች የነበረው እንዴት ነው አንድ ሰው ከሚስቱ ሌላ ፍቅረኛ የሚይዘው ነበረ። አብርሽና ኤርሜላ ግን የአክስታማች ልጆች እንደሆኑ እንዲሁም ቡታጀራ ለ5 ዓመታት አብረው የኖሩና አብረው ያደጉ ነበሩ። ዛሬ ላይ ግን አብረው ሲሰሩ የብዙዎቹን ልቦች ወደ እሳቸው ስለሳቡ አብረው መቀጠል እንዳለባቸው ነበረ። ሩታና አብርሽ አንድ ላይ ናቸው። መቼም ምንም ቢመጣ የማይለያያቸው ሁለት ጥንዶች ናቸው። ነገር ግን ተመካክረው ነው ይሄንን ነገር ማድረግ ያሰቡት ነበር። በህይወታቸው ብዙ ውጣ ውረድ ነገሮችን ቢያሳልፉም ዛሬ ላይ ግን የአንድ ልጅ አባት በመሆናቸው በጣም ደስተኛ ናቸው። እናም እንግዲህ አብርሽ በመድኃኒት መርዘውታል። ሰሞኑን ኤፊ የሚያደርገው ነገር በጣም ከባድ ነበር። ኤርሚላን እኔ አፈቅርሻለሁ፣ እወድሻለሁኝ ወንድሜ ሌላ ሚስት ስላለው ከሱ ልቀቂ እያለ ጥያቄ አድሮበት ነበር። ዛሬ ላይ ግን ኤርሚላ ውሳኔዋን ወሰነኝ። ከአሁን ወዲያ ለሚፈጠረው ነገሮች እኔ ተጠያቂ አልሆንም በማለት አብርሽ እየሮጠ ሲመጣ ሩታ መጣልኝ ወይ የኔ ፍቅር ብላ ጉንጩን ሳመችው። በጣም የሚያሳዝነው ነገር አብርሽ እንደዚህ እንዴት ተቀየረ? ባንዴ እንደዚህ ሊቀየርበት የቻለው ምክንያት እንዴት ነው በማለት ጥያቄ ሆነባት ኤርሜላ እንግዲህ ካሁን ወዲያ ራስሽን ችለሽ መጓዝ አለብሽ። አብርሽን የኔ ፍቅር የኔ ውድ ብለሽ እንድትዩ አልፈልግም። ለዛሬ የመጨረሻችሁ ቀን ስለሆነ መሳሳምም ሆነ የኔ ፍቅር ብለሽ ማቀፍ ትችያለሽ። ነገር ግን ከዛሬ ወዲያ አጠገቡ እንዳደርሽ ብላ ሩታ አስጠነቀቀቻት። ኤርሜላም በጣም አዘነች። እንዴት በዝልክ በደህናው አይደለም አብርሽ የሆነ ነገር ካልሆነ በስተቀር እኔም መቼም ሊተወኝ አይችልም በማለት አሰበች። የሰጠችውንም ሀብል ስለለበሰው ይሄ ነገርማ ድግምት እንደተደረገበትና ኤርሜላን የሚጠላ ድግምት እንደተደረገበት ያስታውቃል። እንዴት ብዬ ነው ይህን ነገር የማስተካከለው በማለት ሀሳብ ላይ ገባች። ሩታም በደስታ ሞታለች። ካሁን ወዲያ ልጅ ጋራ ባሌ ጋራ ጥሩ ህይወት። ለምንድን ነው ቪዲዮስ በየቀኑ የምንመጣው? አንዳንድ ቀን እኮ የራሳችንን ጊዜና የራሳችንን ፍቅር ማጣጣም አለብን አለች ሩታም አብርሽም ተስማማ። እኔ በጣም ወድሻለሁ፣ በጣም አፈቅርሻለሁ። ከአሁን ወዲያ ደግሞ ጥሩ የፍቅር ጊዜና ግንኙነት እንዲኖረን እፈልጋለሁ አለ። አይ አብርሽ፣ ይሄ ጉንጭ ማንም እያዟዟረ የሚስመው ጉንጭ ዛሬ ላይ ሊቀር ነው። በጣም ደስ ይላል። በህይወታቸው ውስጥ ሰው ባያስገቡና ራሳቸው በሚመጡ በጣም ጎበዝና ትሁት ነበሩ። ዛሬ ላይ ግን ሰውን ቢያስገቡም የሚሰሩት ስራ መጥፎ ቢሆንም በጣም ብዙዎቹ በሺ የሚቆጠሩ ሰዎች በእነ አብርሽና በእነ ሩታ እንዴት ተቀየሩ ነው። እውነት ለመናገር በጣም ብዙዎቹ በአብርሽና በሩታ በጣም ተቀይረዋል። ቻናል ያንቀሳቅሳሉ፣ በሳቸው ስም ቻናል ይከፈታል፣ በሳቸው ስም ሰብስክራይብ ያደርጋል። ለምሳሌ እኔ አሁን በከፍተው ቻናሌን ከአመት ሊበልጠው ነው፣ ማንም ሰብስክራይብ አላደረገኝም። ግን እነ አብርሽና እነ ሩታ የሆነ ቻናል ሲከፍቱ ባንዴ 10,000 20,000 30,000 በአንድ ቪዲዮ ይገባል ማለት ነው። እና የሰውን ልብ የሰበሩ ጀግና የኢትዮጵያ ዩቱበሮች ሩታና አብርሽ ካሁን ወዲያ እንግዲህ ኤርሜላ ካሁን ወዲያ ምን እንደምታረግ ግራ ገብቷታል። ኤርሜላ እንደዚህ በቀላል አብርሽን የምትለቀው አይደለም። በነገራችን ላይ በጣም ብዙዎቹ የማዳም ቅመሞች አሟቸው እስር ቤት ሐኪም ቤት የገቡ በጣም ብዙ አሉ። በሳቸው ምክንያት እነሱ
ተመካክረው ስራ እየሰሩ ስለሆነ ለምሳሌ ማዳም ቤት አሁንኛ ስራ ስንሰራ እንዴት ነው ይሄ ስራ ያዋጣኛል ወይም ደግሞ ይሄ ስራ ይከብደኛል ብለን የምንለው ስራ ከሆነ በጣም ከባድ ነው። ነገር ግን እንደዚህ ያለ ስራ ካልሆነ በስተቀር ደግሞ ሁሉም ነገር ቀላል ነው። ተመካክረው እየሰሩ ስለሆነ ምንም ነገር ብትሏቸው ምንም አይሆንም። ስለዚህ መልካም ኮመንትን እንዲሁም ደግሞ ከእንደዚህ ያለ ኮመንት ብንቆጠብ የተሻለ ነው ብዬ አስባለሁ። ዛሬ እንግዲህ በተለየ ቪዲዮ ይመጣሉ። ኤርሜላ እንግዲህ መቼም ቢሆን ሩታን አትፋታትም። አብርሽ እንደዚህ የተቀየረበት ምክንያት እንደዚህ የሆነበት ምክንያት በምን እንደሆነ ማየት ግድ ነው። ስለዚህ የለበሰውን ሀብል ቆምጣ ስጥለው አብርሽ ወደ ኤርሜላ እንደሚመጣ እርግጠኛ ነኝ። እንግዲህ የዛሬ ቆይታችን ይሄንን ይመስላል። ቻናሉን ካወደዳችሁት ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሆነው ስለምታበረታቱኝ እጅግ አመሰግናለሁ።